ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን ዋላችሁ? ለተቀዳሜ ሐምሌ 25 በምሳ ሰዓት ላይ ተገናኝተናል። ዛሬ እንግዲህ በአርሰናል ቤት እንግዲህ ብዙ ነገሮችን እየሰማን እንገኛለን። የብሩኖ ጉማሬሽ ወደ አርሰናል የመስማማት ጉዳይ እንግዲህ እየተነገረ ይገኛል። በተለያየ ዘገባዎች የተለያየ ነገር ቢሰማም ብሩኖ ጉማሬሽ ከአርሰናል ጋር ከጫፍ መድረሱና ምናልባትም በቀጣይ እንግዲህ ወደ አርሰናል ለመምጣት የሕክምና ምርመራውን እንደሚያደርግ እየተነገረ ይገኛል። አርሰናሎች 77 ሚሊዮን ፓውንድ እስከ 80 ሚሊዮን ፓውንድ ወይም ደግሞ 90 ሚሊዮን ዩሮ ለዚህ ተጫዋች ያወጣሉ ተብሎ ይጠበቃል። እንግዲህ ብሩኖ ጉማሬሽ በኒውካስል ዩናይትድ ቤት ይቆያል ተብሎ ብዙ ቢጠበቅም ኤዲሃውን ጭምር እንግዲህ ለቀው እንዲወጡ የሆነ ምክንያት ቢሆንም መጨረሻው ግን አይቀሬ ይመስሏል። እንግዲህ የአርሰናል የመሃል ሜዳን ያጠነክራል ተብሎ የሚጠበቀው ብሩኖ ጉማሬሽ ወደ አርሰናል በ90 ሚሊዮን ዩሮ እንግዲህ መስማማቱ ተነግሯል። ምናልባት ቀጣይ ላይ እንግዲህ ወደ ሕክምና ምርመራ የሚያመራበት እና ወደ አርሰናል የሚቀላቀልበት እድል ይፋ የሚሆንበት ዜና የምንሰማ ይሆናል። አርሰናል ዴክለር ራይስ፣ ማርቲን ኦዲጋርድ፣ ኤብሬቺዜ፣ ማርቲን ዙቢሜንዲን፣ ማይክል ሜሪኖን እንዲሁም ደግሞ እንግዲህ ብሩኖ ጉማሬሽን የሚጨምር ከሆነ ቀጣይ ዓመት በጣም አስፈሪ የመሃል ሜዳ ጥምረት እንዲኖረው ያደርጋል። ብሩኖ ጉማሬሽ በኒውካስል ዩናይትድ ቤት እንግዲህ ተፈትኖ ያለፈ ኤክስፒሪየንስ ያለው ተጫዋች መሆኑ ምናልባት ለአርሰናል ለአውሮፓ ቻምፒዮንስ ሊግ በጣም ወሳኝ ተጫዋች ይሆናል ተብሎ ይጠበቃል። አርሰናል በዚህ ተጫዋች ያበቃ አይመስልም። አስገራሚው እየተሰማ ያለው ዜና እንግዲህ ብራዚላዊ ቪኒሲየስ ጁኒየር በጥብቅ በአርሰናል እየተፈለገ ያለው ተጫዋች እንደሆነ ተሰምቷል። በዚህ የተጫዋች ዙሪያም እንግዲህ አዲስ ነገር እየወጣ ይገኛል። ሪያል ማድሪድ እና ቪኒሲየስ ጁኒየር በአሁኑ ሰዓት በአዲሱ ውል ዙሪያ መስማማት እንዳልቻሉ ዘገባዎች እየወጡ ይገኛሉ። የስምምነቱ ትልቁ ችግር የምስል መብትና የፊርማ ጉርሻ ገንዘብ ዙሪያ መሆኑን ለተጫዋቹ ቅርብ የሆኑ ምንጮች እንግዲህ ዘግበውታል። አሰልጣኝ ጆዜ ሞሪኖ ቪኒሲየስ ጁኒየርን በቪኒሲየስ ጁኒየር ጋር እንግዲህ በቀጥታ ለበርካታ ጊዜያት መነጋገራቸው ተገልጿል። ጆዜ ሞሪኖ ቪኒሲየስ ጁኒየር አስፈላጊ መሆኑን ለራሱ በቀጥታ መናገራቸው ተዘግቧል። ይሁን እንጂ ሪያል ማድሪድ ከስምምነት ካልደረሰ ሌላ ትልቅ አውሮፓ ክለብ እንግዲህ ወደ ፉክክሩ ይገባል የሚል እምነት እንዳላቸው እየተነገረ ይገኛል። ሎስ ብላንኮቹም ቪኒሲየስ ጁኒየር ላይ እንግዲህ ፍላጎት ያለው አርሰናል ብቻ ነው የሚል እምነት እንደሌላቸው ተዘግቧል። አርሰናል በበኩሉ የተጫዋቹን ኮንትራት ሁኔታ በቅርበት እየተከታተለ እንደሚገኝ ዘገባዎች እየወጡ ይገኛሉ። ብራዚላዊ ተጫዋች ቪኒሲየስ ጁኒየር የወደፊት ቆይታው ሊታወቅ የመጨረሻ ደረጃ ላይ መድረሱ ተገልጿል። ሪያል ማድሪድ እና ቪኒሲየስ ጁኒየር በሚቀጥሉት ቀናት በኮንትራት ማራዘም ዙሪያ ዳግም ለውይይት ይቀመጣሉ ተብሏል። አርሰናል ቪኒሲየስ ጁኒየር ውሉን የማይረዝም ከሆነ ለማስፈረም የመጀመሪያ ኢላማ አድርጎት ይገኛል። ከመጋረጃ በስተጀርባ ብዙ ስራዎችን እየሰራ እንዳለ ተሰምቷል። ቪኒሲየስ ጁኒየር በበኩሉም በሪያል ማድሪድ ውሉን የማያራዝም ከሆነ አርሰናል መቀላቀል እንደሚፈልግ ለተጫዋቹ ቅርብ የሆኑ ዜናዎች እየወጡ ይገኛሉ። ለማይኬል አርቴታ የቅርብ ምንጮች ሚካኤል አርቴታ ቪኒሲየስ ጁኒየርን ይወዱታል ያሉ ሲሆን ውሉን ካላራዝመ በቦታው እንገኛለን ብለዋል ሲል እንግዲህ ዘገባዎቹ እየወጡ ይገኛሉ። በሪያል ማድሪድ እና ቪኒሲየስ ጁኒየር መካከል ያለው የጥቅም ልዩነት ግዙፍ መሆኑ ሲገለጽ መፍትሄ ለመፈለግ ቀጣይ ሳምንት ለንግግር ይቀመጣሉ ተብሏል። እንግዲህ የቪኒሲየስ ጁኒየር ቀጣይ ዕጣ ፈንታ አንድም በሪያል ማድሪድ ውሉን ማራዘም ወይም ደግሞ ቀጣይ ዓመት በነፃ ክለቡን መልቀቅ አሊያም ደግሞ አርሰናልን መቀላቀል ከሶስቱ አንዱ እንደሚሆን ዘ አትሌቲክ ዘገባውን ይዞ ወጥቷል። ይህ ተጫዋች ወደ አርሰናል የሚመጣበትን ሁኔታ ለማመቻቸት አርሰናሎች የበለጠ እየሰሩ እንዳሉ ግን ተነግሯል። የአርሰናል ቦርድ ቪኒሲየስ ጁኒየርን ለማስፈረም አስፈላጊውን የፋይናንስ ለመስጠት ፍቃድ መስጠቱም ተዘግቧል። የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርተን ከቪኒሲየስ ጁኒየር ተወካዮች ጋር መነጋገራቸው ተገልጿል። መድፈኞቹም ቪኒሲየስን በሚል መድፈኞቹ ቪኒሲየስ በሚል አርቴታ በሚመራው የወደፊት ትልቅ እቅዳቸው ቁልፍ ሰው እንደሚሆን ነግረውታል ተብለዋል። አሰልጣኝ ማይክል አርቴታ ቪኒሲየስ ጁኒየርን እንደሚወዱት ለአሰልጣኝ ቅርብ ሰዎች እንግዲህ ገልጸዋል ተብለዋል። አርሰናል በዚህ ዝውውር ዙሪያ ከመጋረጃ ጀርባ እንግዲህ ለወራት ሲሰራ እንደነበር ተዘግቧል። መድፈኞቹ ቪኒሲየስ ጁኒየርን ለማስፈረም በደሞዝ ክፍያ
መዋቅራቸው ላይ ልዩነት ለመፍጠር ዝግጁ ናቸው ተብሏል። ቪኒሲየስ ጁኒየር እንግዲህ በሪያል ማድሪድ ቤት ውሎን ለማራዘም ዓመታዊ 30 ሚሊዮን ዩሮ የሚጠጋ ክፍያ ጠይቀዋል። ይህ ደግሞ ሪያል ማድሪድን ያላስማማው ጉዳይ ነው። ምናልባት አርሰናል ይህንን ተጫዋች የሚያመጣ ከሆነ የፊት መስመሩ እንግዲህ አስቸጋሪ እንደሚሆን ምንም ጥርጥር የለውም። ካዮ ሳካ፣ ቪክቶሪዮ ኮሬሽናን ቪኒሲየስ ጁኒየር ምናልባት ቪክቶሪዮ ኮሬሽ ደግሞ በጁሊያን አልቫሬዝ የሚተካ ከሆነ ዓለም ላይ በጣም ምርጥ የሚባለውን የፊት መስመር እንደሚይዙ ምንም ጥርጥር የለውም። ያም ሆነ ግን በአርሰናል ቤት ድግሱ የጦፈ ሰርጉም የደመቀ ይመስላል። ቀጣይ ዓመት ፕሪሚየር ሊጉን ለማንሳት እንዲሁም ደግሞ በአውሮፓ ቻምፒዮንስ ሊግ ያጡት ዋንጫ ለመመለስ የብራዚላውያን ወደ ክለቡ መምጣት የበለጠ ጥንካሬ እንደሚጨምርላቸው ይታወሳል። በኋላ መስመር ገብርኤል ማጋሌሽን የመሰለ ጠንካራ የተከላካይ ስፍራ አይዘዋል። መሀል ሜዳ ላይ ደግሞ ብሩኖ ጉማሬሽንም ያህል ጠንካራ ብራዚላዊን ከጨመሩ በፊት መስመሩ ደግሞ እንግዲህ ችግር የሆነውን የግራ መስመር በቪኒሲየስ የሚፈቱት ከሆነ አርሰናሎች ቀጣይ ዓመት የአውሮፓ ዋንጫን የሻምፒዮንስ ሊግ ዋንጫን የማያመጡበት ምክንያት ምንም እንደሌለ እንግዲህ እየተዘገበ ይገኛል። ወደ ሌላ ዜና ስናልፍ እንግዲህ ከሰሞኑ ፈረንሳዊ ተጫዋች ቤንያሚን ሜንዲ የ2018 ያሸነፈውን የዓለም ዋንጫ እጅ በጨረታ መሸጡን ነግረናችሁ ነበር። ቤንጃሚን ሜንዲ ዋንጫውን ከሸጠ በኋላ እንግዲህ ከፍተኛ ተቃውሞና ትችት ደርሶበታል። በዚህ ምክንያት አስተያየት የሰጠው ሜንዲ በነገራችን ላይ ዋንጫው የእኔ የራሴ ነው የእናንተ አይደለም ሲል እንግዲህ ምላሽ ሰጥቷል። ዋንጫውን የፈለኩትን አደርጋለሁ ያለው ሜንዲ በተጨማሪም በቁም ሳጥን ውስጥ ብዙ ቦታ ይዞብኝ ነበር ሲል ተደምጧል። አክሎም አሁንም የሚሸጥ ብዙ ነገር አለኝ ሲል እንግዲህ በማንቸስተር ሲቲ ያሸነፋቸው ዋንጫዎች ሊሸጥ እንደሚችል በምስል እንግዲህ ያሳየበትን ዜና ሰምተናል። ቤንጃሚን ሜንዲ እንግዲህ ለትችቱ ምንም አይነት ኬር እንደማይሰጥ ምላሽ ሰጥተዋል። ከሰሞኑ የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ እንግዲህ አስቸጋሪ እና ለብዙዎች ጥላቻን ያተረፈ ዜና ወጥተው ነበር። ጃኒ ኢንፋንቲኖ እቅዳቸውን እንግዲህ ብዙዎች አልወደዱላቸውም ነበር። ያንን እቅዳቸው መሰረዛቸውን እንግዲህ ይፋ አድርገዋል። ፊፋ የዓለም ዋንጫውን የተወሰነ ድርሻ ወደ ግል ለማዛወር የያዘውን እቅድ መሰረዙን በይፋ አስታውቀዋል። ከበርካታ እግር ኳስ ፌዴሬሽን ተቃውሞ የገጠመው ፊፋ እቅዱን ለመሰረዝ እንግዲህ ተገዷል። የዓለም ዋንጫውን አነስተኛ ድርሻ ለመግዛት ንግግር ላይ የነበሩት ባለሀብቶች ራሳቸውን አግልለዋል። በዓለም ያሉ እንግዲህ አባል ፌዴሬሽኖች ለመደገፍ ያለመው እቅድ አይቀጥልም ሲል እንግዲህ ፊፋ ማሳውቋል። ሐሳቡ ከዓላማው ወጥቶ ክፍፍል መፍጠሩን የገለጸው ፊፋም ግባችን እሱ ስላልሆነ አስቀርተነዋል ሲል እንግዲህ ምላሽ የሰጠበትን ዜና አውጥተዋል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ ጃኒ ኢንፋንቲኖ አዲስ እቅድ አስተያየታቸውን ሰጥተዋል። ዶናልድ ትራምፕ በሰጡት አስተያየትም ከጃኒ ኢንፋንቲኖ ጋር ስለ ዓለም ዋንጫ ሽያጭ እቅድ አልተነጋገርኩም ሲሉ ተናግረዋል። ፊፋ የዓለም ዋንጫውን ድርሻ ለመግዛት ያሰቡትን ባለሀብቶች የሚመራቸው የዶናልድ ትራምፕ አማች ወንድም እንደሆነ ገልጾ ነበር። ይሁን እንጂ ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ጉዳይ ከጃኒ ኢንፋንቲኖ ጋር ፈጽሞ አልተነጋገርኩም ሲል አረጋግጠዋል። እንግዲህ የጃኒ ኢንፋንቲኖ የዓለም ዋንጫ ሽያጭ ጉዳይ በዚህ የተሰረዘ ይመስላል። ክለቦች የወዳጅነት ጨዋታ እንግዲህ እያደረጉ ይገኛሉ። የለንደን ደርቢ ተጀምሯል። ቶትናምን ከቸልሲ ያገናኘው ጨዋታ አስገራሚ ድራማዊ በሆነ ክስተት 2-1 ቶትናም እንዲያሸንፍ ምክንያት ሆኗል። ቶትናሞች እንግዲህ ለ43 ደቂቃ በጎዶሎ ተጫዋች ለመጫወት ተገደው፣ ነገር ግን ቼልሲን 2-1 አሸንፈዋል። ሪቻርልሰን ጎል አስቆጥሯል። ነውጠኛው ሪቻርልሰን ባለቀ ደቂቃ ጎል አስቆጥሮ ፕሪሚየር ሊግ ላይ ጎል እንዳስቆጠረ እንግዲህ ደስታውን ገልጿል። ሁሌም ለስሜቱ ቅርብ የሆነው ሪቻርልሰን ሁለተኛ ጎል አስቆጥሮ ደስታውን ገልጿል። ቼልሲም እንግዲህ በቶትናም ተሸንፏል። ቶትናም አዲሱ ፈራሚ ሳንድሮ ቶናሊ እንግዲህ ጎል አስቆጥሮላቸዋል። የጎል አካውንቱን ከፍቷል። ባለፈው ማቲያስ ፈርናንዴዝ በወዳጅነት ጨዋታ አክርሮ የመታት ከረጅም ርቀት ጎል ተቆጥሮ ነበር። ይህም ተመሳሳይ ጎል ማስቆጠር ችሏል። በሮበርት ዲዘርቢ የሚመራው ቶትናም ሆትስፐር ለንደን ደርቢን እንግዲህ በድል ጀምሮታል። ሌላው ማንቸስተር ሲቲ ይህንን ዜና እየሰራን ባለንበት ሰዓት ከኢንተር ሚላን የወዳጅነት ጨዋታን እያደረገ ነው። ቆየት ስንል ደግሞ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ጨዋታ ያደርጋሉ። ይህ ጨዋታም የወዳጅነት ጨዋታ ብቻ ሳይሆን ዋንጫም ያለው ጨዋታ
መሆኑ ተነግሯል። እንግዲህ ማይክል ካሪክ ለማንቸስተር ዩናይትድ ዋንጫ ዛሬ የሚያመጣበት እድል አለው። ከሰሞኑ ልደቱን ያከበረው ማይክል ካሪክ ዛሬ ማንቸስተር ዩናይትድ ይዞ ከአትሌቲኮ ማድሪድ ጋር የወዳጅነት ጨዋታ ያደርጋል። ታሪክን የሚቀይርበት እንዲሁም ደግሞ ዋንጫ የሚያመጣበትም ሊሆን ይችላል። አትሌቲኮ ማድሪድ በማንቸስተር ዩናይትድ ተሸንፎ አያውቅም። ምናልባት ዛሬ ማንቸስተር ዩናይትድ የሚያሸንፍ ከሆነ አንድም ይሄን ታሪክ ይቀይራል፣ ሌላም ደግሞ ዋንጫ የሚያሸንፍበትን እድል ያገኛል። ለማንኛውም እንግዲህ ዛሬ ማንቸስተር ዩናይትድ 10 ሰዓት ላይ ከ1 ሰዓት ከ10 ደቂቃ በኋላ እንግዲህ ወደ ጨዋታ የሚገባበት እድል አለ። ማን ዛሬና ማን እንግዲህ እድል ያገኛሉ? አንድሬ ሳንቶስ ይጠበቃል። ዩሪ ቴሌማስ እና አጥቂው እንግዲህ ቤንያሚን ሴስኮ ይመለሳሉ አይመለስም የሚለው የተረጋገጠ ነገር የለም። አማዲ ያሎ ከስብስቡ እንደተካተተ አይተናል። ያም ሆነ እንግዲህ 10 ሰዓት ላይ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ በማንቸስተር ዩናይትድ ቲቪ የተጫዋች ጨዋታ እንደሚተላለፍ ተነግሯል። ስለዚህ ማንቸስተር ዩናይትድ ደጋፊያን እንግዲህ ማንቸስተር ዩናይትድ ቲቪ ዋን እና ቲቪ 2 ከሁለቱ አንዱ ላይ መከታተል ትችላላችሁ። እንግዲህ ለዕለቱ ምሳ ሰዓት ላይ ያዝንላችሁ አጫጭር ዜናዎች እነኚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። መልካም ምሽት።